ሴት ጋር ያለው አቅም ለመስራትም ለማፍረስም በጣም ከባድ። ቻለም የወንዶች ትመስለናለች እንጂ እምትዘውሩት ከጀርባ እናንተ ናችሁ። ይደርሽበታል። ግን ስታስመስሉ ምንድነው የወንድ ዓለም ነው የወንድ ብቻ ነው። በፍጹም ጀርባችን ያላችሁትን ሪሞቱ እናንተ ጋር። ሳራ በሚገርም ሁኔታ ቤቷን የሰራች በእግዚአብሔር መንግስት ውስጥ በእስራኤል ታሪክ ውስጥ ደማቅ ታሪክ የጻፈች ሴት ናት። እግዚአብሔር ከልዕልትነት ነው ወደ ሳራ የቀየራት። ሶራ ትባል ነበር መጀመሪያ፣ ልዕልት እያሉ ነበር የሚጠሯት። ከዛ በኋላ እግዚአብሔር የአብርሃምንም የሶራንም ስም ሲቀይር አንቺ የአሕዛብ እናት ነሽ፣ ቤት ምሰሪ ነሽ ብሎ ስሟን ሳራ ብሎ ተናገረ። ሳራ የአብርሃም ሚስት ናት። አብርሃም በ75 ዓመቱ አካባቢ እግዚአብሔር መጣና እኔ ወደ ማሳይ ምድር ከአባት ቤት ከዘመዶች ከሰፈር ተለይተ እኔ ወደ ማሳይ ምድር ውጣ አለ። አብርሃም ብቻ አልወጣም፣ አብራ ሳራም ናት የወጣችው። በሚገርም ሁኔታ ግን ከአብርሃም ባልተናነሰ የሳራ ህይወት የሚገርም ህይወት ነው። የእስራኤልን ቤት ከሰሩ መካከል አንዷ ሳራ ናት። ድንኳን እየነቀለ መሄድ ሰውዬ መከተል በራሱ በጣም ትልቅ ትዕግስት ይጠይቃል። ሳራ አቤት እስቲ ሂድ ብሎኛል፣ ደግሞ ወዴት አለ አላውቅም። እኔም በጣም ከባድ ነው። የእምነት አባቶች ከተባሉት ጋር አንዷ የተጠቀሰችው ሳራ ናት። ሳራ በእምነት ለመጸነስ ከእግዚአብሔር ዘንድ ኃይልን አገኘች ይላል። ቤትሽ የሚሰራው እግዚአብሔር ላይ ባለሽ መሰረታዊና ጽኑ እምነት ነው። ሳራ ማይ ነበረች። የእግዚአብሔርን ቤት የእስራኤልን ቤት ከሰሩ ሴቶች መካከል ከአብርሃም ባልተናነሰ ሳራ አንዷ ናት።